ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የምንጎበኛት ፒያሳ ያራዶሽ መንደር አሁን ወደ ፓርላማ አካባቢ ነው የምንገኘው። ወደ ቤተ መንግስት እየተጠጋን ነው። ፒያሳ የሰፈሮቿ ስሞች ምን ይመስላሉ የሚለውን እንዴትስ ወጡላቸው የሚለውን ነገር በትንሹ ባለችኝ ባገኘኋት መረጃ አካፍላችኋለሁ። እንጎበኛታለን፣ እናያታለን። ፒያሳ ያራዶሽ መንደር የደጎሽ መንደር ጨዋታ አዋቂዎች ተካፍለው መብላትን የሚያውቁ ምርጥ አራድዬ የሚባሉት ሰፈሮችን እንጎበኛለን፣ እነሱን እናስታውሳለን። አብራችሁን ቆዩ። በግራ በኩል መኪኖች በሚመጡበት በኩል በግራ ወደ ገብርኤል በአታ ነው የሚወስደው። መኪኖች በሚመጡበት በኩል የምታዩት፣ በዚህኛው ሳይድ ደግሞ እግዚአብሔር አብና ስላሴ ቤተክርስቲያን ነው። በቀኝ በኩል የምታዩት በዚህ ወደ ቀኝ ፓርላማውና የስላሴ ቤተክርስቲያን የምታገኙት። እኛ ቀጥታ ወደ ቸርቸር ጎዳና ነው የምንወርደው። ቤተ መንግስቱ ነው የምታዩት። ፓርላማው እኛ ቀጥታ ነው የምንወርደው። ፊት ለፊት የምታገኙት አብርሆት ላይብራሪ ነው። ቤተ መጻሕፍት አብርሆት። ሰራተኛ ሰፈር ነን። ሰራተኛ ሰፈር ማለት በአጼ ምኒልክ ጊዜ ቤተ መንግስት አካባቢ የሚያገለግሉ የተለያዩ ብረታ ብረቶችን የሚሰሩ አካፋ፣ ዶማ፣ ማጭድ እንደዚህ ብረታ ብረቶችን የሚሰሩ ሰራተኛ ሰፈር ተብሎ በዛ ስያሜው እንደወጣለት ከአንዳንድ መረጃዎች አግኝቻለሁ። አሁን የምታዩት ይሄ አሁን በግሪን ኤሪያ ተሰርተዋል። እዚህ ጋር የነበሩ ቤቶች በጣም ብዙ ቤቶች ነበሩ፣ ኮንዶሚኒየሞች ነበሩ። አሁን ወደ ላይ ነው የምንወጣው እና ሰራተኛ ሰፈር የተባለበት ምክንያት አጼ ምኒልክ ጊዜ የሚያገለግሉ ሰራተኞች እንዳልኳችሁ ነው። በነሱ ስም የወጣ ስም ነው ሰራተኛ ሰፈር ማለት። ዘበኛ ሰፈር ማለት ቤተ መንግስትን የሚጠብቁ በነሱ ስም ያው ዘበኛ ሰፈር፣ እዛ የሚያገለግሉ ዘበኛ ሰፈር በዛ ተባለ። ጠመንጃዥ፣ ካህን ሰፈር፣ ገዳም ሰፈር ወደ ቤተ መንግስቱ የሚያገለግሉ የቤተ ክርስቲያን አገልጋዮች ካህኖች በእነሱ ስም የወጡ ናቸው። እነዚህ ያው ከአንዳንድ መረጃ ያገኘኋቸውን የማካፍላችሁ ማለት ነው። ካህን ሰፈር፣ ሰራተኛ ሰፈር፣ ጠመንጃዥ ሰፈር፣ ሌሎቹ ደግሞ በመሳፍንትና በመኳንንት የወጡ ስሞችም አሉ። እነሱ የገቢዎች የነበረው ህንጻ ነው ይሄ። እንድርኩ ጋር ያው ሰዎች አለ፣ እንደሚታወቀው ሰልፍ አለ። ወደዛ ነው የምንሄደው። ኬካችን መጥቷል። ኬካችንን እንግዲህ እናጣጥማለን። ቡናችንን እንጠጣለን፣ ሻያችንን እንጠጣለን። አብራችሁን ቆዩ። ይገዛ በጣም ነው የጠፍጠው። ዋው በጣም ነው የሚጣፍጠው። እንደ ድሮ በቃ የድሮውን ጣዕም የምታውቁት ከሆነ እንደ ድሮ ምንም ልዩነት የለውም። ይበልጥ እንደው በጣም ነው የሚጣፍጠው። እንግዲህ ኤንዲኮ የነበረኝ ቆይታ ይሄን ይመስላል። በጣም ታችሁንም እንግዲህ ያላችሁን ነገር ጻፉልኝ። ኬኩ እንደ ድሮ እንደውም ይበስ ይጣፍጣል። የእውነቴን ነው የምነግራችሁ።
ቤተሰብ እዚህ ጋር ዋው በርገር የተለያዩ ሬስቶራንቶች አሉ። አሁን ወደ መሐሙድ ሙዚቃ ቤት ወረድ ብሎ ያለው ቦታ ነው። ወደ እቴጌ ጣይቱ ሆቴል ወደዛ ነው ያመራን ያለ ነው። እዚህ አካባቢ ያው ቤተሰብ እንደነበረ ነው። ብዙም እንትን ያለው ነገር የለም። እዚህ ሬስቶራንቶችም እንደምታዩዋቸው አሉ። ናሽናል ሆቴልም አለ። የድሮ ናሽናል ሆቴል አለ። እዚህ ጋር ፑቲኮች የኢትዮጵያ ብሔራዊ ሎተሪ ፊት ለፊታችን ቤተሰብ የጣይቱ ሆቴል በኃላፊነቱን ወስደው ሲሰሩ የነበረው እቴጌ ጣይቱ ናቸው። ሆቴሉን የሚበሩት የነበረው አጼ ሚኒሊክ የተለያዩ መኳንንቶችን ዲፕሎማቲኮችን በ1900 እነሱን ሰብስበው እዚህ ምሳ ግብዣ አድርገውላቸዋል። የተለያዩ የውጭ ሀገር ዜጎች የአዲስ አበባ የነበሩ መኳንንቶች እነሱን ሰብስበው እዚህ ጋብዘዋል። ከዛ በመሃል ደግሞ እንደዚህ አሁንም ገበያ ሲጠፋ መኳንንቶቹን ከስብሰባ እንደጨረሱ በሉኑ ልጋብዛችሁ እቴጌ ምሳ ላብላችሁ ብለው ይዘው መተው ጋብዘዋል። ያው ሰው እንዲለምደው መቶ መጋበዙን ውጪ ከፍሎ መብላቱን እንዲለምደው እንደዛ አድርጓል። የመጀመሪያው ስራ አስኪያጅ የነበሩት ሙሳህል ነበሩ፣ ያው ካልተሳሳትኩኝ። ሁለተኛው ስራ አስኪያጅ ግን የነበሩት አቶ ዘለቀ ጋርደው ይባሉ ነበርና ሬስቶራንቱ እንዲጠቀሙ አጼ ሚኒሊክ ብዙ ጥረትና ግፊት አድርጓል። ምክንያቱም በድሮ ጊዜ ውጪ መብላት በጣም ነውር ስለነበረ ማለት ነውና በደንብ አሳያችኋለሁኝ። እቴጌ ጣይቱ በጣም ብዙ ነገር ኃላፊነቱን ሲወስዱ የነበሩት እቴጌ ጣይቱ ናቸው። እቴጌ ጣይቱ ብጡል ማለት ነው። እዚህ አካባቢ በጣም ብዙ ሬስቶራንቶች ነበሩ። እዚች ዳር ላይ እዚች አሁን የምታዩት ቆርቆሮ ጋር ራሱ ጁስ ቤት ነበርሽ። በጣም ብዙ አርቲስቶች የሚቀመጡባት ጁስ ቤት። በዚህ ወደ ታች የሆሚያ ክትፎ ሬስቶራንቶች፣ ቡቲኮች አሁን እንደምታዩዋቸው እዚህ ጋር ኮንዶሚኒየም ነበርና ብዙ ነገር ነበረ እዚህ አካባቢ። ኦስሎ ካፌ ደግሞ በዚች ጋር ሰናይ ጥርስ ህክምና ምትላት እዚች ጋር ኦስሎ ካፌ። እዚህ ጋር ብዙ ነገሮች ነበሩ መብራት ኃይል ጋር ከመድረሳችሁ በፊት። ያለውን ነገር ነው የተወሰነ ሰፈሮችን የማስጎበኛችሁ። እዚች ጫፍ ላይ የምታዩት እዚች አረንጓዴ ቆርቆሮ ጋር አንበሳ ጫማ ነበር፣ ሄርሞን ሆቴል ነበረ፣ የተለያዩ ካፌ ወደዛ። ቤተሰብ አሁን በመኮንን ባቅላባ የነበረበት እዚህ ጋር ወደ ታክሲ ተራው የነበረው ከታክሲ ተራው መግቢያ ጋር የአርከበ ሱቆች ታስታውሱ እንደነበረ በጣም ብዙ ጫማ፣ ልብስ ምናምን እዚች ቦታ ነበር። እዚቹ ጋር በመኮንን ባቅላባ ቤት ሬስቶራንቶች ብዙ ነገሮች ነበሩ እዚህ አካባቢ ማለት ነው። በተለይ የአርከበ ሱቅ በጣም ብዙ ሰው ዋጋው ቅናሽ ስለነበር ብዙ ጫማ፣ ልብስ ብዙ ሰው እዚህ ነበረ። ይሄ አድዋ ድል መታሰቢያ ራሱን የቻለ በሌላ ጊዜ የሚያሳያችሁ ይሆናል። ቤተሰብ ፊት ለፊት የምናገኘው የአጼ ሚኒሊክ ሐውልት እንደምናገኘው አጼ ሚኒሊክ ሐውልት በአድዋ ድል በ1896 በአድዋ ጦርነት ላይ ላሸነፉት ተጋድሎ መታሰቢያነት የቆመ ሐውልት ነው። ለአዲስ አበባ መዘመን ላደረጉት አስተዋጽኦ መታሰቢያ፣ በአገሪቱ ዘመናዊ ነገሮች ፈርቀዳጅ መሆናቸውን እሳቸውን የሚያስታውስ ብዙ ነገር ለእሳቸው መታሰቢያ የተደረገ የእምዬ ሚኒሊክ ሐውልት ነው። እዚህ ጋር የምንጎበኘው ፊት ለፊታችን የሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ነው ፊት ለፊት የምታዩት። ሁለተኛ ምክንያታቸው የሰማዕቱ ቅዱስ ጊዮርጊስ ታቦትን እዚህ ጋር ነው ይዘው ከዚህ መነሻ ስላደረጉ ነው ይሄ ሐውልት እዚህ ቆመላቸው። ፊት ለፊት የምታዩት የአዲስ አበባ መስተዳደር እንደምታገኙት አዲስ አበባ መስተዳደር። በዚህ ወደ ፊት ለፊት ደግሞ የምታዩት ዶሮ ማነቂያ የአራዶች መንደር የተነበረችው የድሮ ማነቂያ ወይም ዶሮ ማነቂያ በዚህ በባሱ በኩል አሁን መግባት ስለማይቻል ነው ዶሮ ማነቂያ የተባለበት ምክንያት። በጣሊያን ጊዜ ያው እንደሰማሁት ያገኘሁት መረጃ ነው ማካፈላችሁ። በድሮ ጊዜ ጣሊያኖች እንደኛ አይባርኩም ዶሮንና አንገቱን ጠምዝዘው ነው የሚጥሉት ይባላል አንደኛው። ሁለተኛው ደግሞ በድሮ ጊዜ የሞት ቅጣት የተቀጡ ሰዎች የሚቀጡበት ቦታ ነው። የአዲስ አበባ መዘጋጃ ባይዘው ይሄ ከመሆኑ በፊት እዚች ጋር ነበረ።
በአጼ ምኒልክ ጊዜ እዛ ጋር ነበርና እዛች ቦታ ላይ ወንጀል የሰራው የሞት ፍርድ ያገኘው ሰው ስቅላት በቃ በገመድ ነበር እንትን የሚያደርገውና የድሮ ማነቂያ የሚለው ቃላት ዘረዘረ ሲመጣ ዶሮ ማነቂያ ተባለ። በጣም ያራዶች ሰፈር ሀብታሙም ድሃውም እኩል የሚኖርባት እኩል የሚስቅባት በጣም በቃ ማለት የሰውን ማጣትና ከፍታ የማታዩበት እኩል ሰው በሰውነቱ የሚከበርበት ዶሮ ማነቂያ ነው። ማንም መቶ ምንም ሳይኖረው የሚኖርበት የዶሮ ማነቂያ ያራዶች ሰፈር። አራድነት ሁሌም እንደምላችሁ መካፈል፣ ለሰው መኖር፣ ያለውን ሰው በሰውነቱ መቀበልና የሰው ደስታ የሚያስደስተው ነው አራዳ ማለት ነው። የአራዳ ቁንጮ ዶሮ ማነቂያ። ዋናው ደግሞ ሌላ የሚታወቅበት ስጋ አፍቃሪዎች በቃቺ ቦታ ጋር በቃ በጣም ብዙ ስጋ ቤት፣ ቤተልሔም ስጋ ቤት፣ ታደሰ ስጋ ቤት፣ ፋሲካ ስጋ ቤት፣ ቤተሰብ የምታስታውሱ ከሆነ ቱርጋ ስጋ ቤት፣ ደምሴን ስጋ ቤት፣ ሰላም ስጋ ቤት፣ ኃይለ ማርያም ስጋ ቤት በጣም ዝነኛ የነበሩ ስጋ ቤቶች እዚህ ነበሩ። በጣም በቃ አዲስ አበባ አለ የተባለ አርቲስቶች ምናምን የሚገኙባቸው እዚህ ነበር። በቃ ስጋ አምሮት ካላችሁ ቆንጆ ስጋ ከፈለጋችሁ በቃ የምትመጡት እዚህ ዶሮ ማነቂያ ነው። ደጃዝማች አፈወርቅ መንገድ ይባላል። ልክ መግቢያው ጋር በጊዮርጊስ ጋር አሁን ስለተዘጋ ነው ቤተሰብ መግባት ስላልቻልኩ አደባባዩን እየዞርኩ ነው ላወራችሁ የሞከርኩት፣ ምክንያቱም መግባት አይቻልምና ያቺ መንገድ በቃ በደጃዝማች አፈወርቅ መንገድ ገባ ስትል በዚህም በቀኝም በግራም ስጋ ቤት ነው የምታገኙትና ዋናዋ ደግሞ የፒያሳ ድምቀት የሆነችው ሀገር ፍቅር። የሀገር ፍቅርን በሙዚቃ በቲያትሯ ብዙ ከያንያን ብዙ ሰዎች ያተረፈች ድምፃዊ፣ ፊልም ሰሪ፣ ደራሲ በቃ ሀገር ፍቅር የእውነት የሀገር ፍቅር የታየባት ትልቅ ቲያትር ቤታችን ሀገር ፍቅር የፒያሳ ዋና ድምቀት ናት። ሀገር ፍቅር ቤተሰብ በዚህ በኩል ደግሞ ሳሳያችሁ በጣም ብዙ ወርቅ ቤቶች ድሮ የምታስታውሷቸው ከሆነ የተለያዩ ዕቃ መሸጫዎች፣ የስፖርት ማቴሪያሎች፣ አርት ስፖርት፣ የስጦታ መሸጫ፣ መጋረጃ ቤቶች አንዳንዶቹ የተወሰኑ ስቲል አሁንም አሉ። አብዛኛው ግን በዚህኛው መስከረም አሁን መናፈሻ በነበረ በመታዩበት ጋር አትክልት ቤት ነበረ፣ ወርቅ ቤት ነበረ፣ ስፖርት መሸጫ፣ የወንዶች አልባሳት፣ ካፌዎች ብዙ ነበሩ። አሁን የሉም። እንደምታዩት ግሪን ኤሪያ ሆኗል። በጣም ፌመስ የነበረ የምታስታውሱ ሰዎች አሳ ቤቱ ስም ልጽፉልኝ ትችላላችሁ። ስሙን ረሳሁት። በጣም ዝነኛ አሳ ቤት ነበር። በዚህ በኩል ደግሞ ብዙ ወርቅ ቤቶች ነበሩ። ተክሉ ደስታ ወርቅ ቤት፣ ሀጎስ ወርቅ ቤት፣ አባይ ወርቅ ቤት፣ ወለጋ ወርቅ ቤት፣ ላየን ወርቅ ቤት በጣም ብዙ ወርቅ ቤቶች እኔ አሁን የማስታውሳቸው ነው የምነግራችሁ። እዚህ ጋር ራሱ የተለያዩ ሬስቶራንቶች ነበሩ፣ የምሽት ክለቦችም ነበሩ። በጣም ብዙ እንትኖች ነበሩ እዚህ አካባቢ። እስኪ የምታስታውሱትን አካፍሉኝ። ሲኒማ ኢምፓየር አካባቢ ነበረ። ዴይ ቱ ዴይ ፋሽን የሚባል ነበር። ሙሴ ጥላሁን የልብስ ስፌት ነበረ። ወደዚህ በቀኝ በኩል ማለት ነው። በሱ ፊት ለፊት ደግሞ ክሎዝ ሲቲ ነበር። ታስታውሱ እንደሆነ ዓለም ቡና ልክ መገናኛና 4 ኪሎ ታክሲ የምትይዙበት ጫፉ ፊት ለፊቱ ጋር ዓለም ቡና ነበረች። የምታስታውሱ ከሆነ ሬስቶራንቶች እዚህ ጋር ብዙ ወርቅ ቤቶች ነበሩ። እስኪ የምታስታውሱትን እኔ ለማስታወስ ሞክሬያለሁ። እናንተ ጻፉልኝ። ሲኒማ ኢምፓየር ፊት ለፊት ብዙ ነገሮች ነበሩ። እስኪ ትዝ የሚላችሁን ጻፉልኝ። እዚህ ጋር ነበር ዓለም ቡና። ቤተሰብ እንግዲህ የፒያሳ ቆይታ የዛሬው ይሄንን ይመስላል። እናንተ ያላችሁን ትውስታ ሰራተኛ ሰፈር በዚህ ነው። ቅድም ያልኳችሁ በጣም ብዙ ኮንዶሚኒየም ቤቶች፣ ብዙ ነገር ሬስቶራንቶች፣ ብዙ ነገሮች ነበሩ። እንግዲህ እስኪ የምታስታውሱትን ክሎዝ ሲቲ፣ ዓለም ቡና የለችም፣ ጁስ ቤቶች። ይሄ ማለት መገናኛ 4 ኪሎ ምናምን ታክሲ የምትይዙበት ቦታ ነበር። እዚህ ጋር ለቹ ዓለም ቡና የለም። ብዙ ሬስቶራንቶች ምናምን እንዳልኳችሁ የለም። እና እስኪ ፒያሳ ያራዳዋን መንደር ብዙ አርቲስቶች የሚያፈራሽ ናት። ብዙ ከያንያን፣ ብዙ ታዋቂ ሰዎች በቃ ማለት ብዙ ሰው እዚህ ጋር ነበር። አሳ ቤቱ ባይዘው እዚች ቦታ አካባቢ ነበር አሳ ቤቱ የምታስታውሱ ከሆነ። እና እስኪ ትዝ የሚላችሁ ነገር ንገሩኝ ቤተሰብ። የማስታውሰው ነው እያካፈልኳችሁ ያለው።
በጣም ያራዶች ሰፈር የብዙ ሰው ለመዋል የሚመርጣት ፒያሳ። ቤተሰብ እንግዲህ የዛሬ ቆይታዬ ፒያሳን በትንሹ ላሳያችሁ የሞከርኩት ይህንን ይመስላል። ሌላም ሰፈሮች እንግዲህ ቀስ እያልኩኝ ራስ መኮንን ሰፈር፣ ራስ ብሩ ሰፈር፣ ፊት አውራሪ ጊዮርጊስ፣ ራስ ተሰማ ሰፈር፣ ራስ ስዩም ሰፈር፣ ደጃዝማች ውቤ ሰፈር እነዚህ በድሮ መኳንንት ይኖሩባቸው በነበሩት አካባቢ በእነሱ ስም የተጠራ ቦታ ነውና እነሱን ደግሞ እንዲሁ በምችለው መንገድ በሌላ ጊዜ አሳያችኋለሁ። የዛሬ ቆይታ እንግዲህ እዚህ ላይ አጠቃልላለሁ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ጊዜ